Okay, hi guys, how are you doing? In today's video, we are going to learn about present continuous tense. በዛሬው ቪዲዮአችን ደግሞ የምናየው ስለ present continuous tense ይሆናል ማለት ነው። present continuous tense እዚህ ጋር continuous የሚለው ስሙ እንደሚያመለክተው የሆነ አክሽን በሂደት ላይ ያለ እየቀጠለ ያለ አንድን ድርጊት እያደረግን መሆናችንን በድርጊቱ መሃል ላይ መሆናችንን ለመግለጽ የምንጠቀም ቴንስ ነው ማለት ነው። ሶ ፕሬዘንት ኮንቲኒዩስ ቴንስ ሲባል የሆነ ነገር እያደረግኩ ነው፣ የሆነ ነገር ጀምሬያለሁ አላቆምኩም፣ እያደረግኩ ነው ወይ ደግሞ በማድረግ ሂደት ላይ ነኝ ብለን ለመናገር ስንፈልግ ፕሬዘንት ኮንቲኒዩስ ቴንስን እንጠቀማለን ማለት ነው። ለምሳሌ እኔ አሁን እያስተማርኩ ነው which means አሁን ማስተማር ጀምሬያለሁ፣ ማስተማር አልጨረስኩም፣ ሂደት ላይ ነው። ኮንቲኒየስ ቴንስ ማለት ኮንቲኒው እያደረገ ያለ ድርጊት ወይ ደግሞ እየቀጠለ ያለ ድርጊት ለተወሰነ ጊዜ ተጀምሮ ያላለቀ ድርጊትን ለመግለጽ ወይ ደግሞ በድርጊቱ መካከል ላይ በሂደት ላይ መሆናችንን ለመግለጽ ማንን እንጠቀማለን? ፕሬዘንት ኮንቲኒየስ ቴንስን እንጠቀማለን። ለምሳሌ እየበላሁ ከሆነ መብላት ጀምሬያለሁ አልጨረስኩም፣ አይ አም ኢቲንግ እላለሁ ማለት ነው። አይ አም ኢቲንግ ማለት እየበላሁ ነው። በልቻለሁ አይደለም፣ እበላለሁ አይደለም፣ ልበላ እችላለሁ አይደለም፣ እየበላሁ ነው። ስለዚህ የሆነ ነገር እያደረግኩ ነው ለማለት ወይ ደግሞ በድርጊቱ መካከል መሆናችንን ለመግለጽ ፕሬዘንት ኮንቲኒዩስ ቴንስን እንጠቀማለን። ሶ the first thing is the form of present continuous tense form አለው። መጀመሪያ ሳብጀክት አለን። ሳብጀክት ማለት የአረፍተ ነገሩ ባለቤት አለን። ለምሳሌ እኔ ሊሆን ይችላል፣ እሱ ሊሆን ይችላል፣ እሷ ሊሆን ይችላል፣ እነሱ ሊሆን ይችላል፣ ወይ ደግሞ የሆነ የሰው ስም ሊሆን ይችላል፣ ወይ የዕቃ ስም ወይ ደግሞ የቦታ ስም የእንስሳት ስም ሊሆን ይችላል ባለቤቱ። ያ ሰብጀክት ይባላል፣ የአረፍተ ነገራችን ባለቤት ሰብጀክት። ከዛ ኢዝ ወይም አም ወይም አር እንጠቀማለን እንደየ ሳብጀክታችን ማለት ነው። ኢዝን እንጠቀማለን፣ አር እንጠቀማለን፣ አም እንጠቀማለን። ከዛ በኋላ ቨርባችን ላይ ወይም ግሳችን ላይ አይኤንጂ እንጨምርበታለን ማለት ነው። ስለዚህ አሁን ለምሳሌ ሳብጀክታችን አይ ከሆነች አይ ከሆነ ሁሌም አይ አም የምንለው አይ አም እንላለን። ሳብጀክታችን ሂ ወይ ደግሞ ሺ ወይ ደግሞ ኢት ከሆነ ከዛ በኋላ ቀጥሎ የሚመጣው ኢዝ፣ ሂ ኢዝ፣ ሺ ኢዝ እና ኢት ኢዝ ይሆናል ማለት ነው። አይ ከሆነ አይ አም። ሳብጀክታችን ዊ ወይ ደግሞ ዩ ወይ ደግሞ ዘይ ከሆነ ከዛ አር እንላለን ማለት ነው። ከዛ አር። ስለዚህ ማለት እንጠቀማለን ኢዘር አም ኦር ኢዝ ወይ ደግሞ አር እንጠቀማለን። ከዛ በኋላ ቨርባችንን ወደ ቨርብ አይኤንጂ ፎርም እንቀይራለን። ምን ማለት ነው? ለምሳሌ እዚህ ጋር የኔ ሳብጀክት ፕላስ ከዛ ኢዝ አር ኦር አም አይደለ? ሂ ኢዝ ከዛ በኋላ ሂ ከሆነ ሂ ኢዝ ነው የምንለው። ሂ ሺ ኢት ከሆነ ከዛ ቀጥላ የምትመጣ ቨርብ ቱ ቢ ኢዝ ናት። ከዛ ሂ ኢዝ ከዛ በኋላ እዚህ ጋር ኢዝን መረጥ። ከዛ በኋላ እዚህ ጋር ቨርባችን ላይ ቨርብ ላይ አይኤንጂ ቲች የነበረው ላይ ቲች የምትለው ላይ አይኤንጂ ሲጨምር ቲቺንግ ይሆናል። ሶ ሂ ኢዝ ቲቺንግ ማለት እሱ እያስተማረ ነው፣ እሱ እያስተማረ ነው ማለታችን ነው። ሂ ኢዝ ቲቺንግ ኢዝን ተጠቀምኩ። we are learning ይሄኛው ደግሞ we የሚለው we you they የሚለው ማንን ይወስዳል? አርን ይወስዳል። ከዛ we are learning የሚለው ላይ አይኤንጂ እንጨምርና we are learning ይሆናል። አይኤንጂ እንጨምርበታለን። አይ ከሆነ ግን ሁሌ የምትወስደው አይ አም፣ ምክንያቱም ፕሬዘንት ኮንቲኒዩስ ቴንስ ስለሆነ አይ አም ሊስኒንግ እኔ እያዳመጥኩ ነው። ስለዚህ ፕሬዘንት ኮንቲኒዩስ ቴንስ እያደረግኩ ስለሆነ ማለት ነው። አንድን ነገር እያደረግኩ ነው፣ እንደዚህ እየሰራሁ ነው፣ እንደዚህ የሆነ ነገር እያደረግኩ ነው። በማድረግ ሂደት ላይ ነኝ፣ ጀምሬያለሁ አልጨረስኩም። ስለዚህ እያደረግኩት ነው፣ ሂደት ላይ ነኝ እያል ስለሆነ ማለት ነው። ስለዚህ ዩዞች አሉት፣ የተወሰኑ ጥቅሞች አሉት። በምን ሲቹዌሽን ፕሬዘንት ኮንቲኒዩስ ቴንስን የምንጠቀመው ብለን ስናይ የመጀመሪያው the first use of present continuous tense is actions happening now
at the time of or at the moment of speaking actions ለምሳሌ አሁን እኔ እየተናገርኩ ነው። በምናገርበት ጊዜ ምን እየሰራው ነው? እያስተማርኩ ነው። action that's happening at the moment of speaking በምንናገርበት ጊዜ ምን እየሰራ ነው ተብለስን ያንን በምንናገርበት ጊዜ ምን እየሰራው? ለምሳሌ እያስተማርኩ ነው። ይሄ ሙዚቃ እየሰማኩ ነው። ሙዚቃ እየሰማው ነው። በዛ ሰዓት መልስ በምትሰጥበት ጊዜ እያደረግከው ያለ ነገር at the moment of speaking ማለት መልሱን ስንናገር እየተናገርን ባለንበት ጊዜ ምንድነው እየሰራን ያለው? ምን ጀምረን አልጨረስንም። በምን ስራ ድርጊት ወይ ደግሞ ሂደት ላይ አለን። ለምሳሌ እኔ ማስተማር ጀምሬያለሁ፣ አልጨረስኩም። I am teaching እላለሁ። እናንተ ደግሞ ማዳመጥ ጀምራችኋል፣ ስለዚህ አልጨረስንም። we are listening ትላላችሁ ማለት ነው። so action is happening now ወይ ደግሞ at the moment of speaking ማለት ያ ስንጠየቅ እያደረግን ያለ ነገር ወይም በምንናገርበት ሰዓት እያከናወንን ያለንን ድርጊት ለመግለጽ ለምሳሌ I am teaching English right now እኔ አሁን እንግሊዝኛ እያስተማርኩ ነው። or she is talking on the phone now እሷ ደግሞ ስልክ እያወራች ነው። እኔ እያስተማርኩ ነው፣ የሆነ ሰው እዛ ጋር ስልክ እያወራ ነው። እሷ ስልክ እያወራች ነው። መቼ? አሁን በምነግራችሁ ሰዓት she is talking on the phone። ስለዚህ ጋር ing form I am teaching she is talking ይሄ present continuous tense እየቀጠለ ወይ ደግሞ ሂደት ላይ ያለ ድርጊት። look ኢዛጋ look it's raining heavily በጣም እየዘነበ ነው። መቼ? አሁን በጣም እየዘነበ ነው። she look it is raining heavily በጣም በኃይል እየዘነበ ነው። ስለዚህ መቼ? አሁን በምነግርህ ሰዓት ብያለሁ፣ እያየህ ነው። ስለዚህ በዚህ ሰዓት እየዘነበ ነው። so it ከሆነ it is raining heavily this is present continuous tense to express action happening at the moment of speaking or just right now. The second use of present continuous tense is temporary actions around the current time, not necessarily at the time of speaking. ይሄ ደግሞ አሁን ሳይሆን ይሄን ሰሞን ምን እያደረግን ነው? ይሄን ሰሞን ሲል ይሄን ሳምንት ሊሆን ይችላል። ይሄን ሰሞን ሲል ይሄን ወር ሊሆን ይችላል። ይሄን ሰሞን ሲል ይሄንን 6 ወር ሊሆን ይችላል። ይሄን ሰሞን ምን እየሰራን ነው? ኔሰሰርሊ ይሄን ነገር በመነግራችሁ ሰዓት ያንን ድርጊት እያደረኩ አይደለም፣ ግን ሰሞኑን ጀምሬ ያልጨረስኩት ድርጊት። ለምሳሌ ሰሞኑን ቤታችንን ቀለም እየቀባን ነው። አሁን ይሄን ስነግርህ ግን ቀለም እየቀባው አይደለም፣ ግን መቀባት ጀምረናል፣ ግን አልጨረስንም። ይሄን ሰሞን ሪሰርች እየሰራው ነው። ከአንድ ጓደኛዬ ጋር ለምሳሌ ሻይ ቤት ተገናኝተን ሻይ እየጠጣን እዚህ አካባቢ ምን ሆነ መጥተህ ነው ምናምን ብሎ ቢጠይቀኝ ይሄን ሰሞን እዚህ አካባቢ የሆነ ፕሮጀክት ነገር እየሰራሁ ነው እላለሁ። ስለዚህ ፕሮጀክት ያንን ሻይ እየጠጣሁ ፕሮጀክት እየሰራሁ ነው ብዬ እነግረዋለሁ። መቼ ነው ይሄን በዚህ ሰሞን ውስጥ ፕሮጀክቱን መስራት ጀምሬያለሁ፣ አልጨረስኩም፣ ግን ኔሰሰርሊ ናት አት ዘ ታይም ኦፍ ስፒኪንግ ያንን በምናገርበት ሰዓት ፕሮጀክቱን እየሰራሁ አይደለም፣ ግን ፕሮጀክቱን ጀምሬዋለሁ፣ አልጨረስኩም። ቴምፖራሪ ነው፣ ግን እጨርሰዋለሁ። ይሄን ሰሞን ጀምሬዋለሁ፣ ይሄን ሰሞን እጨርሰዋለሁ፣ በዚች ጊዜ ውስጥ እጨርሰዋለሁ። ይሄን ሰሞን እንደዚህ እያደረግን ነው። ለምሳሌ ሰሞኑን ማታ ምን እየሰራ ነው ካለ እኔ ሰሞኑን ማታ የሆነ መጽሐፍ እንደዚህ የሚለውን መጽሐፍ እያነበብኩ ነው። መጽሐፉን የሆነ ፔጅ 500 ፔጅ ካለ ለምሳሌ ሜቢ 300 ፔጅ ላይ ደርሻለሁ። አሁን ግን ትምህርት ቤት ነው ያለሁት ሊሆን ይችላል፣ ወይ ደግሞ የሆነ ቦታ መዝናኛ ቦታ ሊሆን ይችላል። መጽሐፉ እጄ ላይ የለም፣ ግን የሆነ ሰው ሲጠይቀኝ ይህን ሰሞኑን ምን እየሰራ ነው ምናምን ማታ ምን እያደረክ ነው ነበር፣ ሰሞኑን የሆነ መጽሐፍ እያነበብኩ ነው። ስለዚህ ሰሞኑን ጀምሬ ገና መጨረሻው አለ ማለት ነው። ስለዚህ ቅድም በአንደኛው ላይ just at the time of speaking ወይ ደግሞ right now ብዬ ነበር። አሁን ደግሞ በሁለተኛው ላይ ደግሞ it is not necessarily at the time of speaking but around now, around the current time። ስለዚህ ቴምፖራሪ ነው፣ ለተወሰነ ጊዜ ነው። ይሄን ሰሞን ሲባል የሆነ ጊዜ ተጀምሮ የሆነ ጊዜ የሚያልቅ ግን around now በዚህ ሰሞን የሚለው ለምሳሌ I am living with my parents until I find my own። I am living ይሄ በቃ ለተወሰነ ጊዜ I am living with my parents until I find my own። የራሴን ቤት እስከምሰራ ድረስ ከቤተሰቦቼ ጋር እየኖርኩ ነው። ይሄ ለኔ ቋሚ መኖሪያ አይደለም። ለተወሰነ ጊዜ የራሴን ቤት እስከምገነባ ድረስ ከቤተሰቦቼ ጋር እያሳለፍኩ ነው።
So it is an action that's happening around now, not necessarily at the time of speaking. He is studying hard these days. He is studying hard these days. ይህን ሰሞን እሱ በጣም ጠንክሮ እያጠና ነው። አሁን ቁጭ ብሎ እኔ እያጠና እያየሁት አይደለም፣ ግን ይህን ሰሞን እሱ ጠንክሮ እያጠና ነው። ሰሞኑን at the current time we are working on a new project at school. we are working ይሄ ደግሞ የሆነ ኒው ስኩል ፕሮጀክት ላይ እየሰራን ነው። መቼ? ሰሞኑን። በዚህም ing ፎርም ወይ ደግሞ ፕሬዘንት ኮንቲኒዩስ ቴንስ እንጠቀማለን ማለት ነው። the third use is future plan or arrangements. personal future plans with fixed time. ይሄ ደግሞ ፕላናችንን ወደፊት የሆነ ፐርሰናል ፕላን ሲኖረን፣ ለምሳሌ ማታ what are you doing tonight ካለን ሰው ማታ ምንድነው የምሰራው ከሆነ ያቀድንበት ነገር ከሆነ ልንሰራ የሆነ ያቀድነው ነገር ካለ I am watching a movie እንላለን። ይሄ ምንድነው? የኔ እቅድ ነው ማለት ነው። እቅዴን እየተናገርኩ ነው ማለት so I am watching a movie ትላለህ ማለት ነው። ስለዚህ ምንድነው ፕሬዘንት ኮንቲኒዩስ ቴንስ ቅድም ለአክሽን at the time of speaking ብያለሁ፣ around now። ግን አሁን ደግሞ ይሄ ለየት ያለው ደግሞ for future plan or arrangement፣ ስለ ወደፊት እቅዳችን ለማውራት ፐርሰናል አሬንጅመንት። ለምሳሌ ፐብሊክ አሬንጅመንት ወይ ደግሞ ፐብሊክ ፊክስድ አሬንጅመንት ወይ ደግሞ ታይም ቴብል ሲሆን ሲምፕል ፕሬዘንት ቴንስ ነው የምንጠቀመው ለፊውቸር። ይሄ ግን ብዙ ጊዜ ፐርሰናል ፊውቸር ፕላን ፐርሰናል ከሆነ ለምሳሌ የዛሬ ሳምንት አያቴን ሄጄ አያታለሁ ወይ ደግሞ ጎበኛታለሁ ብዬ አቅጄ ከሆነ I am visiting my grandmother next week ምናምን ብዬ እናገራለሁ ማለት ነው። ስለዚህ ፊውቸር አሬንጅመንት ፊውቸር ፕላንን ለመናገር ፕሬዘንት ኮንቲኒዩስ ቴንስን እንጠቀማለን። ለምሳሌ I am meeting my boss tomorrow ነገ ኃላፊን አገኘዋለሁ። ስለዚህ ይሄ ምን ማለት ነው? ነገ እቅዴ ነው ወይ ደግሞ የኔ ፕላኔ ነው ማለት ነው። ዛሬ ላይ ሁኜ ነገ ማደርገውን ነገር የነገን እቅዴን በምን እናገራለሁ? በፕሬዘንት ኮንቲኒዩስ ቴንስ እገልጸዋለሁ ማለት ነው። we are flying to Kenya next week ነው። ነገር ግን we are flying ይሄ ምንድነው? ፊውቸር ፕላን ነው። ነገር ግን ing ፎርም እንጠቀማለን። they are getting married in June መቼ ነው የሚጋቡት? በሰኔ ይጋባሉ። የሚመጣው ሰኔ ማለት ይሄ ነገር ግን አሁን እየተናገሩ ነው የወደፊት ፕላናቸውን ፊውቸር እቅዳቸውን እየተናገሩ ነው ማለት ነው። ኦኬ he is starting a new job on Monday አሁንም ደግሞ የሚቀጥለው ሰኞ አዲሱን ስራውን ይጀምራል። ይሄ ምንድነው? እቅድ ነው። ኦልሬዲ ፕላንድ የሆነ ነገር ነው። ፕላናችንን እየተናገርን ነው። ሶስተኛው ዩዝ to talk about future plan, especially personal plan. The fourth one is repeated actions that annoy or irritate the speaker. ብዙ ጊዜ የሆነ ሰው ብዙ ጊዜ በተደጋጋሚ ማንወደውን ነገር ሲያደርግብን ያንን ነገር ለመግለጽ ኮምፕሌን ለማድረግ ወይ ደግሞ ያንን ነገር አኖይ የሚያደርገን የሚያናድደንን ፎርዋርድ ኮምፕሌን ለማድረግ ኮምፕሌን ስናደርግ ነው። ወይ ደግሞ እየወቀስን ለወቀሳ ለምሳሌ ተማሪ ሆነን ብዙ ጊዜ ስክሪፕቶችንን የሚወስድብን ሰው ካለ ከዛ እሷ ሁል ጊዜ ስክሪፕቶን እየወሰደችብኝ ነው ዴስካችንን የሚገፋብን ወይ ደግሞ የሚጎትትብን ካለ ወይ ደግሞ ከቤት ወይም ቲሸርታችንን ጫማችንን በየጊዜ የሚለብስብን ወንድም ወይም እህት ካለ እንደዚህ ልብሶቻችንን የሚወስዱብን ወይ ደግሞ በየጊዜው ይሄን አድርግልኝ ብሎ የሚጨቀጭቅ ሰው ካለ እንደዚህ አይነት ማንፈልገው ነገር ሰው በተደጋጋሚ ሲያደርግብን ያንን ለመናገር ፕሬዘንት ኮንቲኒዩስ ቴንስ እንጠቀማለን። ሪፒትድ አክሽን በተደጋጋሚ የሚደረግ ምን አይነት ዛት አኖይ የሚያናድድ or irritate the speaker ብዙ ጊዜ ማንን እንጠቀማለን? always ያ ነገሩ የሚያናድድ ነገር የተደጋገመ መሆኑን ለማሳየት ማንን እንጠቀማለን? always እንጠቀማለን ወይ ደግሞ constantly እንጠቀማለን ማለት ነው። ከዛ በኋላ verb ing form she is always losing her keys ሁል ጊዜ ቁልፏን ትጥላለች። በቃ ቁልፌን ጣልኩኝ እያለች ብዙ ጊዜ ስለምትናገር ወይ ደግሞ አፋልጉኝ ሊሆን ይችላል ወይም ቤቷን መክፈት አትችልም። ከዛ ሌሎችን ታስቸግራለች ማለት ነው። ያንን ኮምፕሌንት እና she is always losing her keys. This is the complaint that annoys the speaker.
ኦር ዩ አር ኮንስታንትሊ ኢንተራፕቲንግ ሚ፣ ዩ አር ኮንስታንትሊ ኢንተራፕቲንግ ሚ። የሆነ ሰው ልናገር ስትል መሀል ጣልቃ ይገባል፣ ልትናገር ስትል ጣልቃ ይገባል። ያ ነገር ያናድዳል። ያንን ብዙ ጊዜ አንተ ግን ሁልጊዜ በቃ መሀል ጣልቃ ትገባለህ። ዩ አር ኮንስታንትሊ ኢንተራፕቲንግ ሚ፣ ዩ አር ኮንስታንትሊ ኢንተራፕቲንግ ሚ ብለን ያን እናገራለን ማለት ነው በፕሬዘንት ኮንቲኒዩስ ቴንስ። ሶ በእንደዚህ አይነት ነገር እንደ ቅድሙ ሺ ኢዝ ኦልዌይስ ፑሽንግ ማይ ዴስክ፣ ሂ ኢዝ ኦልዌይስ ስቲሊንግ ማይ ፔን፣ ሺ ኢዝ ሰምቲንግ ዌሪንግ ማይ ክሎዝ፣ ሂ ኢዝ ኦልዌይስ ምናምን ናጊንግ ሚ ምናምን። በቃ ብዙ ጊዜ ማንወደው ነገር ሰዎች የሚያደርጉት በተደጋጋሚ ሲያደርጉብን ያንን ነገር ለመግለጽ ፕሬዘንት ኮንቲኒዩስ ቴንስን እንጠቀማለን። ዘ ላስት ዘ ፊፍዝ ዩዝ ኦፍ ፕሬዘንት ኮንቲኒዩስ ቴንስ ቱ ኤክስፕረስ ቼንጂንግ ኦር ዴቨሎፒንግ ሲቹዌሽን። ቼንጂንግ ኦር ዴቨሎፒንግ ሲቹዌሽን፣ ዴቨሎፕ እያደረገ የሚሄድ ነገር፣ እያደገ እየጨመረ ለውጥ እያሳየ የሚሄድ ነገሮችን ለመግለጽ። ለምሳሌ the weather is getting warmer, the weather is getting warmer። የአየር ንብረቱ በጣም ሞቃት እየሆነ ሄደ። it is getting warmer፣ እየሞቀ እየሄደ ነው፣ እየጨመረ ይሄድ። የአየር ሙቀቱ እየጨመረ ሲሄድ the weather is getting warmer ፕሬዘንት ኮንቲኒዩስ ቴንስ ማለት ነው። የሆነ ነገር ዲቨሎፕ እያደረገ ወይ ደግሞ እየጨመረ ቼንጅ እያደረገ የሚሄድ ከሆነ ፎር ኤግዛምፕል ማይ ኢንግሊሽ ኢዝ ኢምፕሩቪንግ ኤቭሪ ዴይ፣ ማይ ኢንግሊሽ ኢዝ ኢምፕሩቪንግ ኤቭሪ ዴይ፣ ማይ ኢንግሊሽ ኢዝ ኢምፕሩቪንግ ኤቭሪ ዴይ። ይሄ ለውጥ ነው፣ ቼንጅ እያደረገ ነው፣ ዲቨሎፕ እያደረገ ነው። ቴክኖሎጂ ኢዝ አድቫንሲንግ ፎር ኤግዛምፕል ቴክኖሎጂ ኢዝ አድቫንሲንግ ቬሪ ፋስት፣ ቴክኖሎጂ ኢዝ አድቫንሲንግ እንደዚህ እየሆነ ነው። የሆነ ነገር እየጨመረ ሲሄድ ወይ ደግሞ ዴቨሎፕ እያደረገ ወይ ደግሞ ቼንጅ እያሳየ ለውጥ እያሳየ ለሚሄድ ነገር ለማመልከት ፕሬዘንት ኮንቲኒዩስ ቴንስን እንጠቀማለን። ዚስ ኢዝ ዋት ዊ ሃቭ ፎር ቱዴይ። ለቤቱ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ።